የዛሬው እንግዳችን የአላህ ባሪያና ነቢይ የሆነው ዒሳ ኢብን መርየም ቢንት ዒምራን ኢብን ማሳን ኢብን ጋዚር ኢብን አልዩድ እያለ ኢብን ሱለይማን ኢብን ዳውድ በመባል የዘር ሐረጉ ከዳውድ ይመዘዛል። በባለፈው እንደዳሰስነው መርየም በሕፃንነቷ ለቤተ አምልኮ የተሰጠች ልጅ ስትሆን ውሎ አዳርዋ እዚያው ቤተ አምልኮ ውስጥ ነው። ለወሳኝ ጉዳይ ካልሆነ በቀር ከዚያ ግቢ አትወጣም ነበር። እዚያ ቤተ አምልኮ ውስጥም ዩሱፍ የተባለ የአጎቷ ልጅ አለ። እሱም ውሎ አዳሩ እዚያው ስለሆነ ዝምድናቸውን ይበልጥ አጠናክሮታል። ዘወትር ውሃ ለመቅዳትም ከቤተ አምልኮ አቅራቢያ ወዳለው ምንጭም አብረው ነበር የሚሄዱት። ከዕለታት አንድ ቀን መርየም እንስራዋን ይዛ ዩሱፍ ዘንድ በመሄድ ምንጩ ጋር ሄደን ውሃ እንቅዳ አለችው። ዩሱፍም እኔ እስከ ነገ የሚበቃኝ ውሃ አለኝ አላት። እሷም ትታው ብቻዋን ሄዳ ምንጩ ቦታ በመቅዳት ላይ ሳለች ጅብሪል በሰው ተመስሎ አጠገቧ ቆመ። እሷም በጣም ደንግጣ አላህን የምትፈራ እንደሆን ከአንተ በአላህ እጠበቃለሁ አለችው። እሱም እኔ ንጹሕን ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። መርየምም በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለኔ እንዴት ልጅ ይኖረኛል በማለት ጠየቀች። ጅብሪልም ነገሩ እንደዚህ ነው፣ ጌታሽ እርሱ በኔ ላይ ግር ነው፣ ለሰዎችም ተአምር ከኛም ችሮታ ልናደርገው ይህንን ሥራን የተፈረደም ነገር ነው ብሏል አላት። ያን ጊዜ እሷም ለጌታዋ ትእዛዝ እጅ ሰጠች። ጅብሪልም ጠጋ አለና ደረቷ ላይ ልብሷን ከፈት አድርጎ ሩህ ነፋበት። መርየምም በእንስራዋ ውሃዋን ሞልታ ወደ ቤተ አምልኮ ተመልሳ ሄደች። ጊዜን እየተካ የመርየም ጽንስ ሆዷን እየገፋ መጣ። ይህን የተመለከተውም የአጎቷ ልጅ ዩሱፍ ሁኔታው በጣም ግራ አጋባው። አርግዛ ነው እንዳይል ከቤተ አምልኮ ከሱ ውጭ ከማንም ወጥታም ታይታም አታውቅም። ምንም አልተፈጠረም እንዳይል የእርግዝና ምልክቶች እንዳለ ይታዩባታል። በመጨረሻ ይሄን የሚያጣራበት አንድ መፍትሄ አገኘና ሊያናገራት ወስኖ እርሷ ዘንድ በመሄድ መርየም የሆነ ነገር በውስጤ ይመላለሳል፣ እደብቅሻለሁ እያልኩ ግን አልቻልኩም፣ በቃ ልጠይቅሽ አላት። መርየምም መልካም ንግግር ተናገር ወይም ጠይቅ አለችው። ዩሱፍም ቡቃያ ያለ ዘር ይበቅላልን አላት። መርየምም አዎን ይበቅላል አለችው። ዩሱፍም አረንጓዴ ቅጠልስ ዝናብ ሳያገኝ መብቀል ይችላልን አላት። መርየምም አዎ መብቀል ይችላል አለችው። ዩሱፍም ያለ ወንድ ሴት ልጅ ብቻ መውለድ ትችላልን አላት። መርየምም አዎ ትችላለች አለችው። መርየምም ቀጠል አድርጋ ዩሱፍ ሆይ አላህ ቡቃያን የፈጠረ ቀን ያለ ዘር እንደፈጠረው አታውቅምን? አላህ አረንጓዴ ቅጠልንስ ለመጀመሪያ ጊዜ ሲፈጥረው ያለ ዝናብ እንደፈጠረው አታውቅምን? ታዲያ መጀመሪያ ቅጠልንና ቡቃያ ዘርም ሆነ ዝናብ ሳይኖር የፈጠረው ጌታ አሁን ያለ ዝናብና ያለ ዘር መፍጠር ይከብደዋል ትላለህን? አለችው። ዩሱፍም አይ እኔ እንደዛ ልል ፈልጌ አይደለም፣ አላህ በፈለገው ነገር ላይ ሁሉ ቻይ ነው። አንድን ነገር ማድረግ በፈለገ ጊዜም ሁን ይለዋል ይሆናልም አላት። መርየምም አላህ ያለ ወንድም ሆነ ያለ ሴት አደምን አልፈጠረምን? ያለ ሴትስ ሐዋን አልፈጠረምን? አለችው። ዩሱፍም አዎን ፈጥሯል አላት። ከዚያም በልቡ ግን መናገር ያልፈለገችው የአላህ ተአምር በሆዷ እንዳለ አወቀ። መርየምም የመውለጃ ሰዓቷ በተቃረበ ጊዜ የቤተ አምልኮ ግቢ ለቃ ወጣች። ብቻዋን በረሃ ላይ ሳለች
ምጡ ጀመራት። በጣምም አመማት። አሁን ያለችበት እንግልትና ከመውለዷ በኋላ የሚከተላትን እንግልት ስታስብ ዋ ምኞቴ ምን ነው ከዚህ በፊት በሞትኩ ተረስቼም የቀረው በሆንኩ ብላ ተመኘች። በመጨረሻም ወደ አንድ የደረቀ የቴምር ዛፍ ዘንድ በመጠጋት ልጇን ኢሳን ተገላገለች። ልክ ልጁን እንደተገላገለች ጅብሪል መጣና አትዘኝ፣ ጌታሽ ከበታችሽ ትንሽን ወንዝ በርግጥ አድርጓል፣ የዘንባባይቱንም ግንድ ወዳንቺ ወዝውዣት፣ ባንቺ ላይ የበሰለን የቴምር እሸት ታራግፍልሻለችና ቢም ጠጭም ተደሰችም አላት። በልታ ስታበቃም ጅብሪል ማንም ሰው ሊያናገርሽ ቢፈልግ እኔ ለአርራህማን ማንንም ሰው ላላናገር ጾም ያለው በይ አላት። ኢብሊስም መርየም ልጇን ከተገላገለች በኋላ ወደ እስራኤላውያኑ ካህናት በመሄድ የመርየምን መውለድ ነገራቸው። ካህናቱም በጣም በመቆጣት ይዝቱባትም ጀመሩ። ከዚያም መርየም ልጇን ተሸክማ ወደ ቤተ አምልኮ መጣች። ሁሉም ተሰብስቧል። ገና ፊት ለፊታቸው ብቅ ስትል የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። የሃሩን እህት ያሏት ሳሊሕ ሰዎችን በሃሩን ስለሚመሰሉ ነው። እሷም ምንም መልስ ሳትሰጥ ሕፃኑን እንዲያናግሩ ወደ ልጇ አመላከተቻቸው። ሁሉም በሁኔታዋ በመገረም ዚና ያደረገችው አንሷት እኛ ላይ ታሾፋለች እንዴ እያሉ ከተነጋገሩ በኋላ በአንቀልባ ያለን ሕፃን እንዴት እናናገራለን አሏት። ያን ጊዜ ሕፃኑ ኢሳ ቀና በማለት እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ በሕይወትም እስካለው ሰላትን በመስገድ ዘካንን በመስጠት አዞኛል፣ ለእናቴም ታዛዥ አድርጎኛል፣ ትዕቢተኛ እምቢተኛም አላደረገኝም፣ ሰላምም በእኔ ላይ ነው፣ በተወለድኩ ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን ብሎ ተናገረ። ይህን የሕፃኑን ንግግር በሰሙ ጊዜ ሊወግሯት ተሸክመው የመጡትን ድንጋይ ይዘው ተመለሱ። የአላህ ፍቃድ ሆኖ ኢሳ አድጎ ከሕፃናት ጋር በመንገድ ላይ ለመጫወት በቃ። ከዕለታት አንድ ቀን ኢሳ ከአካባቢው እኩዮቹ ጋር በመጫወት ላይ ሳለ አንድ ሕፃን ሌላኛውን ሕፃን በእግሩ ገፍትሮ ሲጥለው ሕፃኑም የኢሳ እግር ስር ወድቆ ሞተ። ሰው ሲሰበሰብ ሟች ሕፃኑ በኢሳ እግር ስር ወድቆ ተመለከቱ። የሕፃኑ ገዳይ ኢሳ ነው በማለትም ኢሳን በጨቅላ ዕድሜው ለፍርድ አቀረቡት። ዳኛውም ሕፃኑን ገድለሃልን ብሎ ሲጠይቀው ኢሳም አልገደልኩም አላቸው። ከዚያም ኢሳን ለቅጣት ሲያዘጋጁት ኢሳም ለዳኛው እሺ የሞተውን ሕፃን አምጡልኝ አለ። ዳኛውም በኢሳ ሁኔታ በመገረም የሕፃኑ አስክሬን እንዲቀርብ አዘዘና ኢሳ ፊት ለፊት ላይ ቀረበለት። ኢሳም ዱዓ ሲያደርግ አስክሬኑ በአላህ ፍቃድ ሕያው ሆነ። ከዚያም አስክሬኑን ማን ገድሎህ ነው ብሎ ሲጠይቀው እከሌ ነው ብሎ የገዳዩን ልጅ ስም ጠራላቸው። ዳኞቹም የዚህስ ልጅ ስሙ ማን ይባላል ሲሉት ኢሳ ብሎ መለሰላቸው። አስክሬኑም ይህን እንደተናገረም ተመልሶ ሞተ። የኢሳም ንጹህነቱ ተረጋግጦለት ተለቀቀ። ኢሳም በሕፃን አንደበቱ እንዲህ ሲል አላህን ያወድስ ነበር። አላህ ሆይ አንተ ከከፍታህም ጋር ቅርብ ነህ፣ ከመቅረብህም ጋር የላክ ነህ፣ ከፍጥረታትህ ሁሉም የበላይ ነህ። አንተ ያ 7 ሰማያትን በህዋ ላይ የፈጠርክ ነህ። በቃልህም ሰማያት በህዋ ረክተው ይኖራሉ። በህዋ ላይ በተንጠለጠለው ሰማይህም አንተን የሚያወድሱና የሚያጠሩህ መላእክት አሉ። በጥቁር ጽልመት
በተሞላው ሰማያትም ብርሃንን አድርገሃል። በፀሐይ ብርሃንም ምድርን አስውበሃታል። ከምስጋና ጋር የሚያጥራራ የሆነንም የመብረቅ ነጎድጓድ ፈጥረሃል። በልቅናህም ጽልመትን በብርሃን ትቀይራለህ። ያ አላህ በሰማይ አፈጣጠርህ የተባረክ ነህ። በመሬት አነጣጠፍህም ምድርን ውሃ ላይ ዘርግተሃት በአስፈሪ ማዕበላትም ከበብካት። ግልጥ መተናነስንም አስተናነስካት። ጥንካሬዋ ለትእዛዝህ ተናነሰ፣ ጉዳይዋም ለትእዛዝህ እጅ ነሳ። ለልቅናህም ማዕበላቷ አጎበደደ። ከባህሮች በኋላም ሐይቆችን አደረግክ። ከሐይቆችም በኋላ ወንዞችን አደረግክ። ከወንዞችም በኋላ ወራጅ ጅረቶችንም አፈሰስክ። ከወራጅ ጅረቶችም በኋላ የምንጭ ውሃዎችንም አመነጨህ። ከነዚህም ዛፎችንና ፍራፍሬዎችን አበቀልክ። ጥራት ይገባ። ከዚያም በምድር ጀርባ ላይ ተራራዎችን አደረግክ። በውሃ ላይ ተራራዎችን መሰካትን ሰካህ። ቋጥኞችና አሸዋዎችም ላንተ ታዛዥ ሆኑ። ያ አላህ አንተ ጥራት ይገባ። አንተን ማን አሞግሶ ይችላል? ማንስ ያንተን ባህሪ ይመሳሰላል? ዳመናን ትበትናለህ፣ እስርን ትፈታለህ፣ እውነትን ትፈርዳለህ። አንተ ከፈራጆች ሁሉ የተሻልክ ነህ። ካንተ ሌላ አምላክ የለም። ጥራት ይገባ። ከመላው ኃጢአቶቻችን እንድንመለስ አዘኸናል። ካንተ ሌላ አምላክ የለም። ጥራት ይገባ። ሰማያትን ከሰዎች አይን ጋርደሃል። ካንተ ሌላ አምላክ የለም። ጥራት ይገባ። ከባሪያዎችህ አንተን የሚያገኙ ብልጦች ብቻ ናቸው። እኛ ዝም ብለን ያስገኘህ ጌታ ላለመሆንህ እንመሰክራለን። ስምህም የሚዘነጋ ጌታ አለመሆንህን እንመሰክራለን። ካንተ ሌላ የምናመልከው አጋርም የለህም። ስላንተ እንዳንጠራጠር እኛን ስትፈጥር ማንም ያገዘህ አጋዥ የለህም። አንተም አንድና ብቸኛ መጠጊያ ነህ። አልወለድክም፣ አልተወለድክም፣ ላንተም አንድ ቢጤ የለህም። እንዲህ ነበር እንግዲህ ዒሳ ለአላህ በመተናነስ ውዳሴ የሚያደርገው። ዒሳ በሕፃንነቱ ነበር ተአምር ማሳየት የጀመረው። ብዙ ጊዜ ከአካባቢ ሕፃናት ሲጫወት ለሕፃናቶቹ ዛሬ እናትህ እንዲህ አይነት ምግብ ደብቃለሃለች ይላቸዋል። ሕፃናቱም ዒሳ በነገራቸው መሰረት እናቶቻቸው ዘንድ በመሄድ የደበቅሽልኝን ምግብ ስጪኝ ይላሉ። እናቶቻቸውም እንደደበቅኩልህ ማን ነገረህ ይላሉ። ሕፃናቱም ዒሳ ነው ብለው ይመልሳሉ። ከዕለታት አንድ ቀን የኢየሩሳሌም ነዋሪያ ልጆቻችንን ዒሳ እየበከለብን ስለሆነ ከዒሳ ጋር መዋል የለባቸው ብለው በመወሰን ሁሉም በየልጆቹ ላይ በሩን ዘግቶ ማዋል ጀመሩ። ዒሳም የሚጫወታቸውን ጓደኞቹን ሲያጣ በየቤታቸው እየዞረ እከሌ የለም ብሎ ይጠይቃል። ወላጆቻቸውም የሉም ይሉታል። ዒሳም እረ ድምፃቸውን እየሰማው እኮ ነው ሲላቸው ወላጆቻቸውም ይህ የምትሰማው የዝንጀሮዎች ድምፅ ነው ይሉታል። ያን ጊዜ አላህም ልጆቻቸውን ዝንጀሮዎች ያደርግባቸው ነበር። በዚህ ሁኔታ ዒሳና እናቱ መርየም በርካታ እንቅፋት